ሰላም ነው ሞጣዬ እንዴት ነህ? ቁምጣ ነው ያደረግሽው? አዎ። አፈር ልብላለሽ። ምን አስመስለሽዋል? ስፖርት እየሄድሽበት ነው ይሄን ነገር? አዎ። ሞዴል መስለሻል። እንዴት ነው? አማን ነው? ደህና ነኝ። አቋቋሚ ነው ድትከው? በጣም ወድጄዋለሁ። አቋቋምሽ ወድጄዋለሁ። ደንሽበት አፍሪካ ወይ እንጂ ስታሸንፍ ነው ቢሞጣ ደግሞ ሳታሸንፍ ደንሽበት። ዝም ብለሽ ጭስ በገመድ አይ በነፃ እንትኑ ነው ሸን ከተለሽ የምትዘው ምንድን አይሞቅሽም? አይከብድሽም? አይደብርሽም? በአዳ ነገር ስትጨምር አሁን አማራ ሆኖ ፀጉር የሚቀጥል ሰው ነው ይገርመኝ። ለምንድን ነው የቀጠልሽው? ለፕሮግራም ነው ሞጣዬ። በዛ ላይ ከብድም ፕሮግራም ጥንቅር ብሎ ያ ቦይፍሬንድ ይሽከም ይሄንን ካፈረሰ የለኝም ቦይፍሬንድ ምና ጥሪ ነው ምናምን እንዴ? ጥሪ የፈረስ ጭራ ካልተጎነጎነ አይኬድ ምንድን ነው አሁን? እስኪ እንደዚህ ዝቅ በይ እንደዚህ ይኸውላችሁ። ይኸው መቀጠሉ ይታወቃል። ፀጉሯ ቆንጆ ነው። ይሄኛው እንዴት እንደሚደብር ተመልከቱ። ሁለተኛ ይሄን እንዳታረጊ። ስንት ነው የከፈልሽበት? 4000 ብር ካሽ ነው። 4000 ብር በዚህ የከፈልሽው? አዎ ማርያምን በ4000 ብር ይኸውልሽ፣ ሁለት ቆንጆ ቀሚስ መግዛት ነበረብሽ። ፊትሽን ምናምን ይሄ ነገር እንዳታስቀድ። ኖርማሊ በሳሙና የፊት ሳሙና ታጠቢና ሌሰን በዚህ 4000 ብር ጂም ከፍለሽ ትሄጂበት ነበር። ቆንጆ ተወይ ነበር። ስቲም ትገቢበት ነበር። ቆንጆ አይደለም እንዴ? ሞጣው ቆንጆ አይደለሽም። ዛሬ ቆንጆ አይደለሽም። በጣም ነው የምታስጠይው። በኖርማል በፀጉሬ ገብቼ ለብሪክ ውረጅ። ለምንድን ነው ግን በራሳችሁ ሴቶች አሁን አንቺ 21 ዓመትሽ ገና ትንሽ ልጅ ነሽ። ለምንድን ነው ግን የመንግስት ፀጉር ማጥለቅ የምትፈልጉት? ምን ያደርጋል? የኔ እኮ የራሴ ነው ይሄ። አዎ ይሄ የራስሽ ነው? አዎ። ይቺ ጎበዝ ናት። አዎ የራሴ ነው። እንቁላልና ወተት በልታ ያደገች ልጅ ናት። አልሚ ምግብ አግኝታለች። አመሰግናለሁ። ፎሎ አድርገሻል ግን? ፎሎ ባክ አድርጌያለሁ። ቴንክ ዩ። ሜላት ትባላለች ከዳላስ ቴክሳስ አሜሪካ ነው። ሺ ሶ ቢዩቲፉል አዶሬብል ይላታል እንግዲህ እዚህ ጋር ፏ ብለህ ብልጭ ብላ ዘና ብላ ወጣለች። 3 ቪዲዮ አሁን እነ ቆርጠ ላክለት። አሁን ይሄኔ አንዱን ለቆ 15000 ሰው አይቶታል ባንድ። አሁን ታውቀሻል። ከዚህ በኋላ እንደው ሌላ ላይ ኢትዮጵያ ቴሌቪዥን ላይ ወይም ደግሞ ቢቢሲ ላይ መቅረብ የለብሽ። በቃ ዶክተር ሁኜ ስምህን እንትን ሜንሽን አደርጋለሁ። ጋሽ ሞጣ አቤት። እንዴት ነህ? ሰላም ነው ወይ? በጣም ነው የምንወድህ። እሺ ከየት ነው? ወሎዬ ነን። እንዴት ነህ? በጣም ነው የምንወድህ። በቪዲዮ ግሩስ ወሎዬዎች በጣም ነው የምንወድህ፣ በጣም ነው የምናከብርህ። ግን አትሳደብ እሺ የኔ አባት። ምን ብዬ አይደለም ብዙ ጊዜ ስትሳደብ ስለምሰማ ነው። ዴዲዎች ናችሁ? ዴዲዎች ጌዲ ምንድን ነው? ዴዲ እንደዛ ነገር ዴዲማ ያቺ ማናት ሀቢባ የምትባል እየለበለበቻችሁ ነው። ዴዲ ልብሽ የቱ ጋር ነው ያለው? ወጣዬ ደግሞ ልቤ እዚህ ጋር ነው። እሱ ጨጓራ ነው። ማይ ፒፕል እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ሞጣዬ ግን ማለት ነው አንድ ነገር ልንገርህ። ዱባይ ነው የምኖረው። ዱባይ ነው የምኖረው። በጣም ነው የምወድህ ማለት የምር ትለያለህ አንተ ከሌሎቹ ማለት ነው። ለእኔ ትለያለህ። በጣም ነው የምወድህ። በጣም ቢግ ሪስፔክት ለአንተ ስላስገባኸኝም ደግሞ እጅግ በጣም አድርጌ ነው የማመሰግነው። እድሜ ስንት ነው? እና እድሜ ስንት ነው? አሁን መስከረም 19 22 ዓመቴን አከብራለሁ። ኦኬ ወጣት ነች። አያችሁ አንቺ አይነት ደግሞ ቆንጆ ኦሮሞ አለች። ስለዚህ እቺን ልጅ አሁን መጥራት ይቻላል። ጎበዝ ሺ
she's so beautiful and adorable ይላል ሙታቀራቢ እንዴት አየሽው የኛለ ቀጥስ ስለማንኛ ጥርስሽ ያምራል ስስኪ ባይዘው ነገሮች አመሰግናለሁ ሙጣዬ ብዙ ሰዎች ነው ከኔ ግን አይበልጥም ከኔ አይበልጥም ባይዘው የኔ የሚገርምሽ ጉራማይሌ ታውቂያለሽ አይ በትንሹ የክፍለ ሀገር ልጅ ስለሆኑ ጉራማይሌ ሴቶች ሙሉ በሙሉ እንዳንቺ ጥቁር ይነቀሳሉ ይወቀራሉ ወንዶች ደግሞ ማለት ቀይ ጥቁር ነው የሚሆነው ያንን ወጣቱ ነሽ ፈገግ ስንት አመት ሆነሽ ዱባይ ኦልሞስት 8 አመት ምናምን ሆኖኛል 8 አመት ሆነሽ ገንዘብ አጠራቅመሻል አው እግዚአብሔር ይመስገን ቤት ሰርተሻል ኢትዮጵያ ውስጥ አው እድሜሽ ስንት ነው ስንት ይመስልሃል አንተ አይ 20 ምናምን 20 ስንት 25 27 አመቴ ነው 27 በጣም ጥሩ አሁን አንቺ ትዳር መያዝ አለብሽ እሺ ወንድ ጠፋ ደህና ወንድ እንዳለ አጭበርባሪ ምናምን ያለው ወንድ አይጠፋም እናንተ ካላቆረበራችሁ ወንድ አይጠፋም የምር የለም አይ አላችሁ ቆንጆ አሁን አላገባ የሚል የለም አሁን ዛሬ ተዋውቀሻል እንግዲህ በውስጥ መስመር ሲጽፍ ነው የሚያድረው ሰው ባይዘው በጣም ቆንጆዬ ልጅ ነሽ ቆንጆ ነሽ አማራ ነሽ አይደለ አዎ በጣም ጥሩ የሸዋ ልጅ ናት ፎሎ አድርጓት ተዋውቋት she's from Dubai 8 አመት በስደት ቆይታለች ፋናውን ወደ ቤተ መንግስት ስለሚገባ ትመለሳለች ነጋዴ የሽቶ ነጋዴ ነው የምናረጋት እውነት ነው ይመችሽ አመሰግናለሁ እንዴ ሞጣዬ እሺ ሳሩንን አላወቃትም እኔ አላወቅኳትም ይሄን ካነሳት ታውቃታለህ ትልቅ መቀመጫ ታውቃትም አላውቃትም ወይኔ ሞት የት ሀገር ሰው ነው ሳሩ እንዴ ተናገር የምን ሀገር ሰው ነኝ ያቺ ሽሮ የሚደብራት ልጅ ናት ሽሮ ማትወደው ልጅ አይ ያራዳ ልጅ ይወልቀው ያራዳ ማይ ቤቢ ታታ መስላለች እዚህ ጋር ባባ እሷማ ከባድ ናት ማይ ሲስተር ዋትስአፕ ደህና ነህ በጣም ነው የምወድህ ማርያም አንቺ ነሽ እንዴ በጣም ነው የምወድህ ማርያም ምን በልተሽ ነው ያመቀመጫ እንደዚህ ያማረው ባላገሯ የምትባለው ደግሞ እቺ ጥቁራት እንትን ምንድነው ንቅሳት ነች ከየት ነው ደግሞ እቺኛዋ እቺ ደግሞ ሸቀጣ ነገር አላት ከጀርባ ይመስለኛል ከየት ነው እንደዚህ አይኔ እናንተ እኮ ከዚህ በፊት እንተዋወቃለን ግን ሞታ እንተዋወቃለን እኔ ምኑን ስንቱን ሴት ነው ቆጥሮ ሚሊዮን ሴት ነው የማውቀው ከየት ነሽ ውጭ ሀገር ነሽ ያ ምኖረው ዱባይ የመጣሁት ከጎጃም ደብረ ወርቅ አራ ወርቁ ሀገር ተመስገን ጥሩ ነው ሀገር እሰይ የት ነሽ ደብረ ወርቅ የት አካባቢ ነው ደብረ ወርቅ ገጠሩ ማን የሚባል ቀበሌ ነገና ነሽ ኦኬ ደብረ ወርቅ አራራራራ እናቴ እሺ ደብረ እና ሁላችሁም አማራዎች ናችሁ እንኳን ደህና መጣችሁ እንኳን ደህና ቆየን ዋው ተመችታችሁኛል ለማንኛውም ደብረ ወርቋ እኔ ያላገባሁም ጓደኛም የለኝም ሲንግል ላይ ነው ሁለታችሁ ሲንግል ናችሁ አንደኛው እህታችን ጓደኛ ነው በጣም ጥሩ ደስ ይላል ገንዘብ ትቆጥባላችሁ ለምን ከሀገራችን ወጣንና ግድ ነው ቆጥባላችሁ አይደል በጣም ደስ ይላል ስላወቅኳችሁ ደስ ብሎኛል ምንድነው የምትፈልጉው አሁን ምን እንታዘዛችሁ አይ ምንም አስተዛዘዝ ሰላም ልትሉ ነው የመጣችሁ አው ስለምንወድ ሰላም እንልን ነው የመጣነው በጣም እህቶቼን የምወዳቸዋለሁ ጆ ስሮል ጠንቶብሽ ነው ቦርጫም ሴቶች
አዎ በጣም በጣም ይሄ ነው ቺናት አማራ። ይቺ አማራ ቁንጅናው ይለያል። ወይኔ በላቸው ይላል ከታች የሆነ ሰውዬ። በጣም ትችያለሽ። ጎበዝ። አሁን አመሰግናለሁ። በጣም ቆንጆ ነሽ። ግን ሰዎች የሚቃወሙት ዘመኑ በፒኪኒ ነገር ተለብሶ የሚኬድበት ዘመን ነውና ቁምጣን የለበስኩትና ይሄ አጭር ስለሆነ ነው። ምንድነው ወደ ኋላ ቁምጣ ነው? አረ ይሄው ተካለብሻለሁ እኮ እንዴ። አሳያቸው። ቆንጆ ስለሆንሽ ጠንተውብሽ ነው። ቦርጫም ሴቶች በጣም ይሄ ነው ቺናት አማራ። ይቺ አማራ ቁንጅናው ይለያል። ወይኔ በላቸው ይላል ከታች የሆነ ሰውዬ። አይ እንደዛ አይደለም፣ ሙሉ ልብስ ነው የለበስኩት ግን ወደ እንትኑን 8 ቁጥሩን አይቶ ወይኔ በላቸው እያለ ነው ከታች